ከ5000 በላይ ነው ቅጣት። ምን ማለት ነው ሃርድ ፓኒሽመንት? ቆይ ሃርድ ፓኒሽመንት አንቺ ምንድን ነው? ከ10000 በላይ እናቴ ቅጣት ከ5000 በላይ ነው። ትናንትና በ15000 በ20000 ገብቼ እንዴት ነቀጣ ይታችኋለሽ። አሁን ነገ የምታዝኑ ሰዎች ግን አንድ ነገር እንዳትሉሽ፣ እናቴ ትሙት አንድ ነገር እንዳትሉ የምታዝኑ ሰዎች አንቺም እነሱም ሁላችሁ ሊስን ቱ ሚ ሳይ ጋይስ ሪከርድ ፕሊዝ ሪከርድስ እኔ እንደውም እኔ ስቶሪ ላይ ያደርጓለሁ ይሄንን ጋይስ አንድ ነገር ብታለቅስ ከዚህ በኋላ አያ ፕሊዝ ሊስን ቱ አይ ኖ እንደመጣ ግን አንድ ነገር አያ ፕሊዝ ሊስን ቱ እኔ ለራሴ ፈጣሪ ሰጥቼ ነው ያለው ታው እና እንግሊዘኛ ያላግባብ እንድጠቀም እያደረኩ እባካችሁ ይኸውልህ አንዴ ስማኝ፣ በእናትህ ስማኝ፣ ወደዛ ስማኝ። ይኸውልህ ከ10000 በላይ ከባድ ቅጣት ከሻወር ጀምሮ የፈለከውን ቅጣኝ ካገኘ። አይ ሻወር አልገባም እኔ በ10000 በ30000 ነው የምገባው እኮ ቤስት ኦፍ 3 አሁን 15000 ከገባው ቤስት ኦፍ 3 ትቀጣለህ። 30000 ነው የምገባው ሁለቱም 30000 30000 ከሻወር ውጪ ብቻ ከባድ ቅጣት ከ10000 በላይ ነው። ለምሳሌ ከባድ ቅጣት ምንድናቸው? ቆይ ለአንቺ ምንድናቸው ከባድ ቅጣት? ኦኬ እሺ ከ5000 በላይ ነው እንደውም ቅጣት ና ግባሽ ያሟል እንዴ? ከ5000 በላይ ያመኛል። ቅድም እንዴት ነው ያዛክሽ? ከባድ ከ10000 በላይ ከሆነ ደግሞ ቅጣቱ በጣም እና አንተ ያሟል እንዴ? አንተ አጨቃጨቅ እኮ ምን አይነት አጨቃጨቅሻል? እንደውም ቀስ ብዬ ነው የምጮት። እያያችሁ ውጣ በቃ ከሌላ ሰው ጋር ጮት ማትጮት ከሆነ በስነ ስርዓት ውጣ እኮ ቀስ ብዬ ነው የምጮት። ተጮች ላኪ እኮ እንደዚህ አበለኝ በስነ ስርዓት ምትጮት አላል እሺ አመሰግናለሁ። እሺ ደህና ደር انتس نقيدي انتس حريزي تتمليس عدي تتمليس عدي እንዳስ ላሰ እሺ ሰው እንደ ክፉ ሰው አድርገሽ ምናምን ነቅለሽ አትውጪ። እሺ አንዳንድ ሰው ለምን የምትሰደበው? እኔ እኮ ፊዮራ እኔ እግዚአብሔርን ችግር የለውም እኔ አልተሳደብኩሽም። እኔ አንቺን እኮ የምሳደብሽም ቢያንስ ቪዲዮ ቀርጬ ከፈሰትኩ ቢያንስ ቪዲዮ ቫይራል እንዲወጣ ነው ብዬ ነው። እሺ አሁን እዚህ ላይ ብለህ ለማች ሰደብኩሽ ነኝ። እሺ ማርያም ለምንድን ነው እንደዚህ የምታስቢው? አረፍ ይሆናል አይ በላችሁ። እሺ ሶሻል ሚዲያ ነው። እኔ አንቺን ወክዬ የሆነ ቪዲዮ ቢሰራ በእርግጥ አንቺ ትልቅ ደረጃ ላይ ነው ያለሽው ቢያንስ በአንቺ መንገድ ልጠቀም ብዬ ነው ይባላል። አንቺ ደግሞ ይሄ የ250 ብር መነጽር አድርገሽ የ230 ብር ሁማኔር አድርገሽ ምናምን እንዲህ ዘንጦ መቀመጥ አይደለም። ባይዘ እስቲ እንደኔ ወንበሩ እንዲህ ከዞረ እና አንድ ባይዘው 150 ብር ነው የሚሸጠው። የት እንደሚሸጥ ልንገርህ፣ ትገዛለህ? መገናኛ ነው የሚሸጠው። መገናኛ ነው የሚሸጠው። እሱን ማውቃለሁ ግን እሺ መገናኛ እኮ ተወዷል። ተወደደ 250 ብር ነው ያገባው። 100 ብር ነው ጀምሮ ባይዘው እኮ እዛ ብዙ ሰው ስላለ ነው። ዋርኒንግ ሰጥቶኝ ከዛ ማስተካከል ከቻልክ ብዬ ነበር እንድታየው የደወልኩት እንጂ ፈልጌ ምናምን አይደለም። ካየደወለ ያው ላንሳው ደወለ ጋይስ ሄሎ እንዴት ነህ? ድምፅ አይሰማም። አይሰማም። ውጭ ነው ያለሁት። እራት ተጋብዥ። ምን አገባኝ እኔ ምን አገባኝ? ማን ጠየቀ? እኔማ ላይቭ ዋርኒንግ እኮ ሰጡኝ እኮ። ውጭ ነው ያለሁት። እዚህ ስገባ እደውልልሻለሁ። መጀመሪያ አልጠየኩም። ትገባለህ ዛሬ ላይ? እራት ተጋብዥ ወጥቻለሁ። እኔ እኮ ያልኩህ ማለት ነው ዛሬ ትገባለህ አትገባም እንጂ ራት ልትበላ ነው ምን በላህ ምናምን አላልኩም። ተጋብዤ ወጥቻለሁ የሚያስብል ምን አለ? ሲጀመር እኔ ነኝ ጥፋተኛው። ሁለተኛ አልደውልልህም። እሺ ቻው ቻው ቻው። ዲ ያልተጠየቀውን ለምን ነው የሚመልሰው? ያሟል እንዴ?
አንበሳ ነው አይደል? አንበሳ ወይስ ብሮኮ ነው? ወይኔ ጉዴ! ምንድነው? አንበሳ መጣ ወይኔ ጉዴ! አለ ወይኔ ጉዴ! በኢየሱስ ስም አለ እንዴ ኖ ወርድስ ዲቭ ኖ ወርድስ የመጨረሻውና አረ በእግዚአብሔር ጋይስ ቴንክ ዩ በሉልኝ። ዴቪን ጋይስ ሁላችሁም ኤምቪፒ ዴቪድ በግሎብ ምናምን አባስቶት ነው እንጂ አደንግጡ ጋይስ። የኔ አባት በጣም አመሰግናለሁ። አንተ ካያ መጀመሪያ አንበሳ ያወርዳል ወይ ከአስራ አንቺ ኢሞጆ ብልጥጥ ያለች ልጅ አንቺ በ12 ሺህ ነው በ10 ሺህ ነው ያሸነፍኩ። መቤቴ ማርያምን ቤተሰብ ስሪ ሁለት ጌም አሸንፍ ያለው። አሁን ወደ ቅጣት ተነስ። ይሄ ደግሞ ሃርድ ፓኒሽመንት ያስቀጣሃል። ሻወር ምናምን እንዳለ ሻወር እኮ አንደኛ ቅጣት የነዛ ልንገር እንዳይደራረብህ ቶሎ ተቀጣልኝ። እሺ አንደኛ ቅጣት ከላይ የለበስከውን የዛኛው ማለት ነው። ምን አይሰማም፣ ይቆራረጣል እንትሽ። አንደኛ ቅጣት የዛኛው ነው የምነግርህ። አንደኛ ቅጣት ማለት እንደዚህ የምትሆን ከሆነ ዴቭ ራሱ ውጪ ነው የሚለኝ። ጌታ እንደዚህ በስነ ስርዓት ተቀጣ። አንደኛ ቅጣት አባቴ ይሙት እየተቆራረጠ ነው። አባቴ ይሙት ካያ በጣም ነው የሚደበረኝ። እኔ በአባቴ አባቴ ይሙት ነው የምልህ። አባቴ ይሙት በጣም ነው የሚደበረኝና በጣም ነው የምንጣለው። ማርያምን እግዚአብሔርን ይደበረኛል። ካያ እንደዚህ አይነት ጨዋታ አትጫወት። ኔትወርክ እኮ እያስቸገረ ነው። ሚካኤልን እወጣለሁ። መቀጣት ካልፈለክ እወጣለሁ። ግን ሚካኤልን ይመረኝ ነው በጣም ነው ኔትወርክ እያስቸገረ አትጃጃል በእናትህ ወደዛ ጌታን በጣም የሚደብረኝ ኔትወርክ እያስቸገረ ነው። ነገርኛ አይ ነው ለምን እወጣለሁ? ለምን ነው የምወጣው? ጋይስ ሰራላ ነ መጣ ወይ ምንድነው ቅጣቱ? ትቀጣልኛለህ ወይስ ልውጣ? ቅጣቱን ተናገር ያልኩሽ። ኔትወርክ እያስቸገረ ነው። ምንድነው እኮ አትጃጃል። እሺ እግዚአብሔርን ሁለተኛው ካንተ ጋር እኮ እየተጃጃልኩ አይደለም። ኔትወርክ ነው አልኩሽ። በቃ ኔትወርክም እሺ አንደኛ ቅጣት ፈልግሽ መውጣት ትችያለሽ። መውጣት እያልሽ ነው እንዴ? ኔትወርክ ነው አልኩሽ። ካልተረዳሽ የራስሽ ጉዳይ እንዴ ንገሪ። ኔትወርክ ነው ካልኩሽ ኔትወርክ ነው ካያ ኔትወርክ ነው አስተካክል እያሉ ነው። ተናገሪ አልኩሽ እንዴ። ለምን ነው የማታወሪው? በትዕግስት ልጣውና ችግር የለውም። ይሄን ጌም ጨርሼ እወጣለሁ ጋይስ። አንደኛ ቅጣት ከላይ የለበስከውን ውሃ አስነካውና አጥበህ ልበሰው። ሁለተኛ ቅጣት ጥርስህን በሻምፑ ቦርሽ። ሶስተኛ ቅጣት ደግሞ ግድግዳ ላይ በትልቁ ዴቪድ ኪንግ ለጻፍ ወረቀት። ከዛ ውጭ ምንም ወሬ አልችልም። እሱን አረጥዋል። ዴቪድ በጣም አመሰግናለሁ። እሺ እግዚአብሔርን ቢግ ላቭ ኤንድ ቢግ ሪስፔክት። ጌታ አናደለኝ ነው ዘፈልክፈት እሺ እንግዲህ ቤተሰቦቼ ባለፈው ቪዲዮ ላይ ከአባቴ ጋር እንደነገርኳችሁ ወደ ሽሬ ሂጄ የቻልኩት እንደማደርግ ነግራችኋለሁ። አሁን እንግዲህ ጧት 11 ሰዓት ላይ ኤርፖርት እገኛለሁ። ወደዛ ሂጄም እንግዲህ እናንተ የምታግዙበት መንገድ ካለ አሳያችኋለሁ። እንዲሁም ደግሞ ያሉበትን ሁኔታ ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። ሆት ዋተር ነው ፍቅር። እዛ ሄደሽ ብታዩ ኖሮ አወረዱ ነገርኩ እኮ ጋይስ። ወይኔ ኤቭሪባዲ ደርሳው ጋይስ። ወይኔ በኢየሱስ ወይኔ
ኔትወርክ አለ አይሰራማ ይሰራል እዚህ ቤት አንበሳ ቆየን ጋይስ ኢትዮጵያ እያለው ነበር አንበሳ ያያዩት ኔትወርክ ወይኔ ዴቪድ ሶስት ፍላወር ማለት ራሱ አልቻልኩም ጌታ እንደከመኝ ልብኝ በኢየሱስ ክርስቶስ አይሆንም ያረዳ ልጆች ወይኔ ጌታን ጋይስ አንበሳ ከወረደልኝ እኔ ራሱ ቆይቻለሁ እኮ ተሸነፊያ ዴቭ እግዚአብሔርን እኔ ምንም ቃል የለኝም እግዚአብሔርን በቃ እኔ ምንም ማለት አልችልም እግዚአብሔርን መቤቴን እኔ ቃል የለኝም በቃ በጣም አመሰግናለሁ እግዚአብሔርን እግዚአብሔር ያክብርልኝ በቃ በጣም ጊፍት ጋለሪ 16 ሆንኩ እንዴ እስቲ ለምን ያልቆጠረው 18 ለምንድን ነው 16 የማይለው ጊፍት ጋለሪ ካያ እኔ እንጃ ኤዋን እናን አልገባሽም አልሰኝ ገና ወይኔ ዴቪድ ወይኔ ጉድ ዘፈን ነው ይታን ደግሞ ከላይ ብሎጣ ነበረ አንበሳን ያደረገ አንበሳ ወይስ ወይኔ ጉድ አንበሳ መጣ ወይኔ ጉድ በኢየሱስ ስም አልፈንጂ No words, Steve. No words. የመጨረሻውና አረ በእግዚአብሔር ጋይስ ቴንክ ዩ በሉልኝ ዴቪን ጋይስ ሁላችሁም ኤምቪፒ ዴቪድ በብሎግ ምናምን አባስቶት ነው እንጂ አደንግጡ ጋይስ አማርኛ ማውራት አይቻልም እንግሊዘኛ ብቻ ነው እሺ you ready you english you mean you am english you ready what's your name በላቸው my name is በላቸው I am from Ethiopia I am TikToker how old are you I'm fine thank you አውዳን ያላለችም አሁን እኮ ፈራንጆች እኮ አሁን ላይ እኮ ልክ ሲገባ የሚጠቀመው ቋንቋ ነው እኮ የምትጠቀመው አሁን እኮ እንግሊዘኛ እኮ ብቻሽ ችግር የለም አክሰንት አድርጋለሁ ማቆረጥ አይቻልም እኮ አማርኛ አታውራ እኮ አላወራም don't speak Amharic this baby Fiona how are you don't speak Amharic አውቀህ ነው እንደ ጌሙን ማተጀምረው እኮ አክሰንት አላረክሽም ለምን የምታቋርጪው Fiona እኔ እግዚአብሔር ለምን ነው መናናት አንተ የተረገመ ባሪ ነው ያለሽ ግን ማርያምን አንተ አትሳደብ አላልኩም ስልኩን እያየ አይደለም እያየው ነው ማታነሳው ካያ ያ ቆይ ድጋሚ ደውልለታለሁ ጆሮሽ ላይ ነው አይደል የሚጮኸው ሄላ በጣም በአስቸኳይ ነው የምፈልግህ ከቻልክ ንቀለው ስማ ነቅላ አስወጣትና ከቻልክ ቶሎና እኮ በጣም ፈጣን እሺ እና እሺ አንድ ደቂቃ ቶሎ በል ይሄ አንጀቴ ቂቤ ጥጥት ነው የሚለው እግዚአብሔር ይምጣ ካያ ይምጣ አንድ ደቂቃ ብቻ መርዳት የሚፈልግ ጋይስ በፊዮና ባንቺ በኩል መርዳት ይችላሉ አይደል የቻሉትን ማስገባት ይችላሉ አይደል ኦፍ ኮርስ አዎ በደንብ ይችላል እየነገርኳቸው ነበርና አቡበከር ሐቢቢ የኔ አባት እንዴት ነሽልኝ እና በፊዮና በኩል መርዳት ደግሞ ምን አደረግላችኋለሁ በቃ አካውንት ምናምን እንትን እልላችኋለሁ yes መርዳት ለምፈልጉ ሰዎች ጋይስ በፊዮና ነገ ስለሚሄዱ ጧት የቻሉትን ባቅማቸው ሄዶ ለማገዝ ስለሆነ ማገዝ የምፈልጉ ሰዎች ፊዮናን ኮንታክት ማድረግ ይችላሉ። እኔ የቻልኩትን ባቅሜ እኔ ራሴ የምችለው ነገር ለማድረግ ነው። ግን
እናንተ ማድረግ የምትፈልጉ ከሆነ በውስጥም አዋሪኝ። ከዛ ውጭ ደግሞ የእነሱን አካውንት ወይ ምናምን እዛ ሄጄ ደግሞ ለማስቀመጥ እሞክራለሁ። ያ የእነሱንም ከፈለጋችሁ በአዶናይም ምናምን ማስቀመጥ ትችላላችሁ። በፈለጋችሁ ብቻ እናንተ እርዱ፣ ችግር የለውም። ዋናው እናንተ መርዳታችሁ ነው ጋይስ። በፊዮና መሆን ግዴታ የለበትም፣ በሌላ ሰውም ግዴታ መሆን የለበትም። እናንተ ዋናው መርዳታችሁ ነው የሚያስፈልገው። የስ አይደል እንዴ?